እሺ በይኛ ምኑን እሺ ልበል ምኑን አታውቁም ማለት እሺ በቃሽ መጀመሪያ ግን ቁስልህን በወጉ ላድርግ እችን ይወዳል በቃ እሺ ግን እኮ ገብርዬን ቶሎ ድረስ ለልከህበታል ረሳኸው? አልረሳሁት። ታዲያ ድንገት ከች ቢልስ? ከች በላ ተገዛ ምሽቴ ጋር እንጂ ተሱ ታንጉት ጋር አልቀበጥኩም። ገብርዬ ከች ቢል ምን ተዳየ? ግን እኮ ለቁስልህም ደግም አይደል ካሳይው? እችን ይወዳል ይሃናተ ለፈረሴ ከብስ ስጡት። እንዴት ዋላችሁ ካሳ? እንደምን ዋልክ ገብርዬ? አጉል ጊዜ መጣሁ መሰለኝ። የምን አጉል ጊዜ ገብርዬ? እለፍ ይልቅ ተወንበሩ ቁጭ በል። እንኳንም መጣህልኝ ካሳ። ቁስልህ ቢልህ ብለው አሻፈረኝ እያለ ሲያብጠኝ ነው ከች አልኩኝ። እሷ ሌለ እኔ አላሳይም ሌለ አላሳይም እየተባባልን ስንዳረቅ ነው የደረስልኝ። አይ እኔስ እንደው ታየችልህ ኋላ ብደርስ ነበር ደጉ። ደሞስ የሚተዋቡ እጅ መድኃኒት መሆኑን ታውቃለህ። ለምንድን ነው ቁስልህን አላሳይም ማለት? ካሳሙት ደግም አላረክ። እኔማ መላእክተኛው ቶሎ ድረስ ተብለሃል ቢለኝ ዓለሜ ተጎንደር ምን አዲስ ወሬ አግኝቶ ልኮ ይሆን ስል እኮ ነው የሰራዊቱን ሰፈር ለነገልሞ አደራ ሰጥቼ ስገሰግስ መድረሴ። አዲስ ወሬስ የለም። ዓለሜም እንደሄደ ድምጡ እንደጠፋ ነው። እና እንዲያው ትጌቱ ምን እያሰቡልኝ ምን እየደገሱልኝ እንደሆነ መገመቱ ቢሳነኝ አብረን መላብና ሰላ ብዬ ነው ድረስ ያሉ። መቼም ከእጀ ካለው ነጉላ እንደሆነ ተሸክሞት ከመጣው ስድብ ያለፈ በጎንደርና በትጌቱ ወድ ስለሚቦካው ሴራ አንድም ፍንጭ ላገኝ አልቻልኩም። የትኛው ነጉላ? ያን ንግሥት አያቴ እንደ ጎጃም ዝንደራሽ 30 እንጀራና አንድ ገንቦ ጠጅ አሸክማ የላከችውን ከርፋፋንን። አንቺም የአያትሽን ችሮታ አታሳንሽ። በሜንጧ አንጠልጥለው የላኩልኝን አንድ እግር ከወርች ስጋስ ረሳሽ? እውነቱን ነው እቴጌ። ምንስ ያንቺ የልጃቸው ባል ቢሆን ታንድ ብልት ስጋ በላይ ለካሳ ልከው የቤተ መንግስቱን ማጀት ባዶ ያስቀሩት ነው የምትዩ? መቼም እኔን ለማዋረድ እንግዲህ እኔን ለማቅለል ሲሉ ዘመዶችሽ የማይሰድቡኝ የስድብ አይነት የለም። ይኸውልህ እንግዲህ ገብር ይኸው የዘመዶቼን ስድብ የሱ የብቻው ሲያስመስለው አየኸው። አሁን ማን ይሙት ዘመዶቼ አንዶች ስጋ መላካቸው ባሌን ነጥለው ሲሰሉ እኔ ሚስቱን ማክበራቸው መሆኑ ነው። አየህልኝ እንግዲህ ገብር። አይ ሜተዋቡ እንዲያው የንግስቲቱ የንቀት መጠን ህሊና የሚያስት ቢሆን እንጂ የካሳ መጠቃት የአንቺ ጥቃት፣ የእሱ መከፋት የአንቺ መከፋት መሆኑ ለእሱስ ሆነ ለእኛ ጠፍቶን ነው ብለሽ ነው? ይልቅ ይሄ የንግስቲቱ መላእክተኛ በቅርብ ካለ ውሎ ሲያድር የሚያፈተልከው ፍንጫ ያጣምና ቢመጣና ባናግረው። አይ ገብርዬ ምን ይወጣው ብለን ሞክረን ትተነው እኮ ነው። ተዋቡ እስቲ እንዲያቀርቡለት ንገሪያቸውና ተሆነለት ይሞክረው። አይ ገብርዬ ሰው መስሎ እኮ ነው። እንዲያው ሲጨምቁት ነው ሊያውቁ እኮ እኔ ነው ከማለት በቀር
አንዳች ነገር ጠብ የማይለው የለየለት ምክር እኮ ነው። ማነህ አንተ? ያኔ ጎንደር መልክተኛ ወዲያ ያገቡት እስቲ ታንጉት እንዴት ናት? ደህና ሰነበተች? አዎ ደህና ናት። ኧረ እንደውም ሂጅ ልየው ስትለኝ ነው ተጣድፌ ትቻት የመጣሁ። አያቴ ከላከችልኝ ስድብ ይልቅ ደግሞ የከፋው ስድቧን በእንዲህ አለ ነፍሱን በጀጠባቡ ጫፍ የቋጠራት በሚመስል ወቋጣ መላኳል። አይ ሚተዋው ገብርዬ ካሳይሙት ካንጀቴ ነው። ወትሮስ ደህና ሰው ቢሆን ስድብ ተሸክሞ ያውም ካሳ ደጅ ድረስ ይመጣ ኖሯል። ምን ይደረግ ሲሆን ፍሪዳው ባይነት ተጥሎ ጠጁ ማቶቱ እስኪረሰርስ በማድጋው ጢም ብሎ ነጋሪቱ እየተጎሰመ እንቢልታና መለከቱ እየተመመ ከቤተ መንግስቱ እልፍኝ በተቀበሉ እሱም ቢቀር ሰንጋው ቀሚስ አልብሰው ስጋውን በመልከኛ ጠጁን በገንቦኛ በላኩልን አንድ ነበር። እነሱ ግና ካሳን ለሚያክል ጀግና አንድ ብልት ስጋ ስድብ መላክ ሳያንሳቸው ስድቡን በማን ይሰዱልናል? በሌላ ስድብ አሸክመው። እንዲያው ታየው እኮ ገብርዬ እስቲ ወዲያ አለፍና ቁም። እኔን ነው የለም እኔን ነው ሙትቻ። ካንተ ሌላ የቆመ ሰው አለ? ወዲያ አለፍና ቁም እኮ ነው የምልህ። እህስ እንዴት ነው ተመቸህ? ምኑ ጌታ? የካሳ ግቢ ተመቸህ? እኔን ነው ማለፊያ ነው ማለፊያ ነው። ብቻ እንዲያው ጌታዬ በእኔ በኩል ወደ ጎንደር ብመለስ ነበር ደስ። እውነቱን ከተናገርክ አይዞ እኔው ራሴ ነኝ ስንቅህን ሰጥቼ ከሸኝ ጋር የምሰድህ። ብቻ አንተ ስለ እቴጌ መነንም ሆነ ስለ ራስ አሊ ስለ ሌሎቹም መኳንንት ሐሳብ የምታውቀውን የሰማኸውም ካለ አንድም ሳታስቀር ትነግረናለህ። አይዞ እንዲያው እቴጌ በምን ተቆጥተውና ተበሳጭተው አንድ ብልት ስጋ እንደላኩ ለማወቅ እንጂ በሳቸውም ሆነ ባልጋቸው ክፉ አስበን እንዳይመስል። መቼም ልዕልት ተዋበችም ልጃቸው፣ ደጃዝማች ካሳም የልጃቸው ባል መሆኑን ታውቃል አይደለም? ስጋ ደግሞ ምንጊዜም ስጋ ነውና ክፉ ያስባሉ ብለህ አትጠርጥር። እየሰማኸኝ ነው? እኔን ነው? አረ በክርስቶስ ምን አለ እስቲ ቆይ ምን አለ ልብህን ማውለቁን ትተህ ይሄን ፊኛ ጉንጩን በቃሪያ ጥፊ ሳምባ ብታስወስድ ካላማረበት ትቀርለታል። ሰማህ? አንተን ነው የምጠይቅህም በቅጡ እየሰማህ በቅጡ ካልመለስክልኝ ጊዮርጊስ ምስክሬ ነው፣ ደም እስኪነስር ነው ማጠናከር። ሰማኛለህ? ጥሩ። ለመሆኑ 30 እንጀራና አንድ ገንቦ ጠጅ አሸክመው ሲልኩ እቴጌ ምን አሉ? እቴጌ ናቸው? አሁን እቴጌ ምን አሉ? ለጌታ ለደጃች ካሳ እንኳን ከግብፅ ጦር የተፋህ እንኳን ከሞት ያተረፈህ እንኳን ከገዳር ፋዘዞ በሕይወት የመለሰህ ይኸው ለቁስል ማገገሚያ። እሱንማ ባለፈው ነግረህን ሰማ ነው። አሁን ምን ፈልገው ፊት ሳትነግረን የቀረውን ነው። አዎ እንዲያው ለጆሮ አመል እንጂ የአያቴን ሀሳብና ልብ ካሳም ገብርዬም እኔም ሳናውቀው ቀርተን አይምሰል። ካወቃችሁት ምን አለ የምትተውኝ? መቤት ጨነቀኝ እኮ። ምኑ ነው የጨነቀ? ምኑ ነው የጨነቀ? እኔን ነው? እውነቱ ካልተናገርክ እዚሁ የዶጋ መድ ነው ማለት። በልተናገር። ካሳን ለሚያህል ጀግና አንድ ብልት ስጋ አሸክመው ሲልኩ
ከቤተ መንግስቱ እነማን ነበሩ? ሌላ ሌላ ሰማሪ ባንተዋሉ ግራዝማች ባዘዘው ሌላ ሲብልጅ ቆንስላ ኤድዋርድ ብሉንዴ ሌላ ፈታበሰ ጎንደር መኳንንት ነበሩ። የሌሎቹ ሲቀር አያቴ አንድ ብልት ስጋ ይላክ ስትል አባቴ ራስ አልይዝም አሉ። ኧረ አላሉም። ምን አሉ? ባይሆን አንድ ሰንጋ ይሄድለት ማን ነው ይሄድላቸው ብለው ነበር። እቴጌ ግን አይሆንም አሉ። ለምንድን ነው አሉ የማይሆነው? ምኑ? ለካሳ አንድ ሰንጋ መላኩ ለምንድን ነው አሉ የማይሆነው? እቴጌ ናቸው። እረ ወዲያ እናት ስንቱን ትወልዳለች በካሳሙ። ይሄ እኮ ለጥፊ ክብር ማይበቃ ገብርዬ ምን አለፈሱ ጦጥ እስኪል ድረስ በቁልጥጫ አትመሰግዱ። እሺ እናገራለሁ። መስማት የምትሹትን ሁሉ እናገራለሁ። ከተናገርክማ እኔንም ከድካም አንተም ከቁንጥጫ ዳንክ። በል ተናገር። ሰንጋ ሂድ ሲባል እቴጌ ምን አሉ? እሳቸውማ ድንግል ማርያም እንዴት ካለው ጭንቀት ከተትሽ። እሳቸውማ እቴጌማ ደግሞ ለአንድ ፍየል ጠባቂ እረኛ አይደለም ቆለኛ ቆለኛ ላይ ያሉት ታስቶኝ ነው። ይቅር በሉ። በጀመርከውን ጨርሰው። ደግሞ ለአንድ ፍየል ጠባቂ ቆለኛ አንድ ብልት ስጋ አነሰው በሉኛ። እሺ አሉ። ሌላስ ምን አሉ? ማን? እቴጌ ናቸው። ዋንት ነብራራ። ከዚያ ወደ እኔ መለስ ብለው ሰማህ አንተ አሉ። ሰማህ ይልቅ ያኮሶ የለመደ አንጀቱ ላይታች እያለ እንዳያውቀው መጀመሪያ ተልባ ቢጤ ፈልጎ ሆዱን እንዲያዋዛው ለካሳ ምከረው አሉ። ዛዲያን ምን ነው ሳትመክረኝ? እኔ ነኝ ምን ነው ዓለሜ ደሙ ሁሉ የፈጠነ ትመስላለህ። ሂድ አንተ ወደ ስፍራ ተመለስ። እኔ ነው ይሉታ ምን ነው ዓለሜ ምን ሆናል? ጎንደር ተልጧል። ካሳ በወርች ስጋ ክብር የተነካ ብሎ የሸፈተው ለአልጋ ትበቃለህ የሚባለትን ንግር አምኖ አልጋ ገልብጦ ዘውድ ልጅን ኃይሉን ሊያደራጅ ነው የሚል ወሬ ሰምተው እቴጌቱ በቁጣ ነደው ጦፈው ጎንደርን በአንድ እግሩ አቁመዋል። ወንዲራድን ክተት ብለውት እሱም ካሳን አንድ ቀን ባሳድረው አያሳድረኝ እያለ በፉከራ ይደነፋል። አይ ዓለሜ እናንተም አሁን የወንዲራድን ፉከራ ተቁም ነገር ጥፈህ ነው እንዲህ የምትሆነው? የለም ገብርዬ የወንዲራድን ፉከራ አታውቅም። እሱም ቢሆን እቴጌ ያስጫኑለትን የስንቅ ብዛትና የሰራዊቱን የቁጥር ብዛት አይቶ ነው እንዲህ የሚሆን። የስንቅ ብዛት ታዲያ ወንድነት አይሆን? ምን ዋጋ አለው ብለህ ነው? መቼም ቢሆን ኧረ ተወኝ ወንድሜ። በስንቅ ብዛት ቢሆንማ ኖሮ ወንዲራድ ለፍክ ጦር መቼ ያስረክበኝ ነበር አለ። አንድ የዛን ጊዜ አፍረቱን ሊገፍ በቤተ መንግስት ዙሪያ ያደፈ ስሙን እኔ እንድል አድርጎ ሊያጠራደል ወንዲራድ በጎንደር አደባባይ ያዙ ይልቀቁኝ ማለቱ የሱስ ግድ የለም። እዳው ገብስ ነው። አያትሽ ግን አንዴ አድርገው የጠመዱኝ ለምን ነው ተዋ? በየሄድኩበት እየተከተሉ በሸሸውበት እያሳደዱ በበደል ላይ በደል በጥቃት ላይ ጥቃት የሚያነባብሩብኝ ምን አደረኳቸው? ምን አጠፋው? እኔ ካሳ በዚህ የልጃቸው ባል እሱም ቢቀር ከቋራ የበቀልኩ የሀገራቸው ልጅ ነኝ እንጂ ግብጥ ወይ ደግሞ ቱርክ አይደለም። ምን አጠፋው? እስቲ ንገረኝ ተዋ። ምን አድርግ ትይኛለሽ? ምን አድርግልህ ይመስላል? ካሳ ተነስ ነው አምልሽ። ተነሳ። ገና ከጋሜነት ጀምሮ ከጥቃት ሞትን እንደምመርጥ አሳምረህ ታውቀኛለህ። ዛሬ ምን ልህ ይመስልሃል? ዘመዶቼ እነሱ አዋረዱን፣ እነሱ በሰደቡን፣ እነሱ በበደሉን፣ እነሱ እንደተበዳይ የግርቢት ጦር ሰቁብን እያየሁ
ምን ነው ካሳ ከፈሪ ጋር ከምኖር ከተግራ ጋር እንደምትገናኝ ያውቅ እኮ ካሳ ሁሉ ተመርጦ ያሙን ዳርመት ኮን ገብርኤል መሳይ ኮን አለምን መሳይ ኮን እንደገልሞ መሳይ ነብሮች ዘ አንድ ብቻ ነው የምትሰራውን አውቀዋለሁ ታውቀዋለህ ዛሬ ምን ይመስላል ተነስ ነው እንግዲህ በላ ተነሳ ራፋለ ገበና ራፋለ ይንቆጥር እየተቆላ ይሆናል ራፋለ ማራቶን ቆራጥቱ የካሳውን ልብ ለምን ራፋለ ነው ሰየራ ገብርኤል ፈሪጅራት ገብርኤል ሁለት ትግሞ ለማጥራቸው እንኳን ጎራዴው ቁጣው ፈምሳ በድንገት ደራሽ እንደው ካሙላት ገብርኤል ክብሩን ጠባቂ ገብርኤል ልኩን አዋቂ ማታ ሲያስቡት ማዶ ዘላቂ ጠላቱን በጦር ሰቅዛራቂ በውጭ ግራሳ አጨማላቂ ሁለት ዋሳ የወንዶች ቁና የኃይለው ግልገል የጀግኖች እንምጣ ካሉ ይምጡ ይሁና ሃይማኖት እንጂ ከመጡ ደፍረው እምነት ጉልበቱ ክርስቶስ ናቸው ጦርነት ጌጡ ውጊያ ጨዋታው የጠራ ሰማይ ድንገት የሚሆን እንኳን ሊወጉ ሳይሰነዝሩ ንግስ ማራኪ ጭሮ በጦሩ የካሳው ድም ዓለም ይደባው ጠረፍ አንበሳው እሰየኔ አንበሳ እትጌ ምን ይላሉ? እኔ ሊያዋርዱ ዘምተው እንዲህ ራስዎ ተዋርደው ሲቀሉ ምን ይላሉ? አይምሰል እውነተኛው ተዋራጅ መሰረተ ቀላል ማን እንደሆነ ወደፊት ጊዜ ያሳያል። አሁንም ትንሽ ተንፈስ አላሉ? እባካችሁን የሚወቅስ ልጫ ወዲያው ሩሩ በገዛ እጃቸው እያስፈጫችሁ ይሄ የወጠራቸው እብሪት እስኪያሽራቸው ወንዲራድ የቀመሰውን ደህና አድርጋችሁ አቅምሱልኝ። አዎ ኮሶ ባንኮላ እየሞላችሁ ቋቅ እስኪላቸው ጋቱልኝ። ኧረ በክርስቶስ ወዲያው ሰዱልኝ።
ብለህ አድምጠኝ። እኔ አንድ አንተን ወገኔን የመሰሉኝ ያንተ የወገኔ መከራ ካንተ እኩል የሚጎመዝዘኝ ያንተ የወገኔ ቁስል ካንተ እኩል የሚቀዘቅዘኝ ያንተ የወገኔ ጥቃት ካንተ እኩል የሚቆጠቁጠኝ ፈጣሪ ከትቢያ አንስቶ ሀገሬን ለቀድሞ የክብር ስፍራዋ እንዳበቃት ለታላቅ አደራና ክብር የመረጠኝ ከሱ ከኃያሉ ልዑል እግዚአብሔርና ከአንተ ከወገኔ በቀር አንዳችም ምርኩዝና ድጋፍ የሌለኝ ኢምንት የክርስቶስ ባሪያ ነኝ። የሀገሬ ሕዝብ እንደዚህ አድምጠኝ። ጊዜውና ስፍራው ገጥሞ ስሜን ላይ እስክነግርህ እባክህ ወገኔ ትንሽ ጊዜ ስጠኝ። ጊዜው እስኪደርስ የሀገሬ ሕዝብ ትንሽ ታገሰኝ። እስከዚያው ግና ጥሪን ሰምቼ ተነስቼልሃለሁና ጥሬን ሰምተህ ተነሳልኝ። እንዳከበርሁ አክብረኝ፣ እንደ ቆሙልህ ቁምልኝ። ሀገሬን ወደ ቀድሞ አንድነቷን መልሳት ኢትዮጵያ እንደገና ብዬ ሩጫ ጀምሬያለሁና ኢትዮጵያ እንደገና ብለህ ተከተል።
እንደተባለውም አልቀረ። እነሆ